በዛሬ ቪዲዮ እኔና ኢዮቤል በከተማችን ቶሮንቶ በሚገኝ አሪፍ የደቡብ ኮሪያ ሬስቶራንት በመሄድ የእነሱን ባህላዊ ምግብ በልተን የተሰማንን ስሜት የምናጋራችሁ ይሆናል። ሰብስክራይብ። ዋጓን ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል። ትንሽ ጠፋ ብለን ነበረ። በስራ በትምህርት በላይፍ በቅዝቃዜ በአየር ንብረት ምክንያት በተለያዩ ምክንያቶች በመደራረብ ያሉን ባካፕ ቪዲዮ ጨርሰን ያው ለረጅም ጊዜ ኦልሞስት ከ10 ቀን በላይ ሳልፖስት ከሚዲያዎች እንዳለ ጠፍቻለሁኝ ማለት ነው። አሁን ግን በአዲስ ቪዲዮ በአዲስ ቻሌንጅ ተመልሻለሁኝ። የዛሬው ቪዲዮ እና ለሚቀጥሉት ጊዜያቶች የምናደርገው ቪዲዮ ምንድነው? የተጻፉ የ10 ሀገራቶችን ዝርዝር ይዣለሁኝ። እነሱም እንደ እጣ አርጌ ጠቅልዬ ያው ኪሴ ውስጥ አሉ። እነዚህ ጋር የምታዩቸው እንዳለ የ10 ሀገር እጣ ይዣለሁኝ። አሁን ያለሁትኝ ጓደኛዬ ቤት ነው። የ10ሩንም ሀገር ምግብ ነው ሪቪው የምናደርገው። ሀገራቶችን አሁን አልነግራችሁም። ያው በምንበላበት ሰዓት የምን ሀገር ነው የሚለውንም ታያላችሁ። ከዛ ደግሞ ሌቭል እንሰጣቸዋለን ማለት ነው። ከ1 እስከ 10 የሁሉንም ሀገር ምግብ እንደየጣዕማቸው እንደየፕራይሳቸው እንደሚሰሩበት ታይም ከሁሉም አንግል አድርገን ሬት ከተለያዩ ሰዎች ጋር ሬት እያረኩኝ ረድፍ እንሰጣለን ማለት ነው። አንዳንዴ ብቻዬን እሰራላችሁ እችላለሁ፣ አንዳንዴ ደግሞ እንግዳም ልጋብዝላችሁ እችላለሁ። ግን ዛሬ የመጀመሪያውን ቪዲዮ የመጀመሪያውን እጣ የምናወጣው ከአንድ ጓደኛዬ ጋር ነው። ኢዮቤል ይባላል ጓደኛዬ። እሱ ጋር ነው ያለሁትኝ። ያው እሱ የሚያውቀው ጀስት እንደምንገናኝ ብቻ ነው። ይሄን ቪዲዮ እንደምንሰራ አልነገርኩትም። ሰው ፍቃደኛ ይሆናል ብዬ ተስፋ አደርጋለሁ። ደውለትና መቶ አንድ እጣ እንዳወጣና ከዛ በኋላ ምግቡን አብረን ሪቪው እንድናደርግ ምሳ ሰዓት ነው። ምሳም አብረን እንበላለን። አብረን ሪቪው እንዳደርግ እንጠይቀዋለን ማለት ነው። ሰው ልደውልለት እሱ ጋር ማለት ነው። እሱ የሚያውቀው ጀስት ዛሬ ቅዳሜ ስለሆነ ስራ ስለማልሰራ ብዙ ጊዜ ቅዳሜ ከሰዓት አብረን እንደምናደርገው ነው። ወይማ እንዴት ነው? አሉልሽ ብራዘር እንዴት ነሽ? አለን ፒስ ነው። አለን ደርሻለሁ። ደርሻለሁ። ቤት አገባም እንዴ? ናገባ? አይ አልገባም። አንድ የምንሄድበት ቦታ አለና እሱ ጋር ደርሰን ስንመለስ እገባለሁኝ። እሺ እንትን ሌላ ባብስና ልውጣሽ። በቃሽ። አፍጥ ነው። ሶ ጋይስ አንድ 5 ደቂቃ እንጠብቀዋለን። ፈጠነ ለባብሱ እንዲወጣ። ያው እሱ የሚያውቀው ጀስት ቤት እንደምንገናኝና ዝም ብለን እዚሁ እንደምናዝግ ነበር የሚያውቀው። ግን ዛሬ ደግሞ ለምን ቻሌንጁን አልቀላቅለውም ብዬ አስቤያለሁኝ። በዛው ምሳ ስለሆነ ያው ምሳ እንበላለን ብያለሁኝ። ከነዚህ ካሉት 10 ሀገራቶች የተለያዩ ሀገር ነው ከዓለማት ከአፍሪካም ከኤዥያም ከአውሮፓም እንደዚሁም ደግሞ ካለንበት አሜሪካና ካናዳም ውስጥ የተቀለለ ሀገራቶች አሉ። የ10 ሀገራቶች ምግብ ነው እየዞርን ሪቪው የምናደርገው እንደ ቻሌንጅ ማለት ነው። ኢዮቤል ሲመለስ በድጋሚ እመለሳለሁ ማለት ነው። አብራችሁን ቆዩ። ይህን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዋጓን ጋይስ ተመልሰናል። ጋይስ ከዮቤ ጋር እንዴት ነው? ለመጀመሪያ ጊዜ ነው ከአዲስ ላይ አይደለማ? የመጀመሪያ ሁለተኛ እንትን ጊዜ ተገናኝተን ነበረ። አዲስ ዓመት ለአዲስ ዓመት ዕለት ተገናኝተን ነበረ። አሁን ደግሞ በሌላ ቪዲዮ ለምን እንደተገናኘን አላወቅም። በሁለተኛው አሁን ለምን እንደተገናኘን አላውቅም። ነበር ግን አይደለም። ዛሬ ቻሌንጅ ልሰጥ ነው። ፈቃደኛ ከሆንክ ቻሌንጅ ልሰጥ ነው። እዚህ ጋር 10 ሀገራቶች አሉ። 10 ሀገራቶች አሉ እዚህ ጋር የተለያዩ ሀገራት ከአውሮፓም ከአፍሪካም እድልን ትሞክራለህ። የምን ሀገር ሊደርስ እንደሚችል አይታወቅም። ልንሄድ ነው ትሪፕ አይደል? ለዛ ከአዲስ ገና አልደረሰም። ከአዲስ ወደፊት መድረሱ አይቀርም። ወደፊት ጊቫዌ ይኖረናል። የተለያዩ ሀገራቶች እንዞራለን እና ለአሁን ግን እዚሁ ነው ምግባቸውን ነው ሪቪው የምናደርገው። በጣም ስኖ እያደረገ ነው እና በጣም የሚገብር ቅዝቃዜ ነው ያለው። -20 ላይ ነው ያለ ነው እና የተለያዩ ሀገራቶች አሉ እዚህ ላይ የእነሱ ምግብ ነው ሪቪው የምናደርገው ይዞርም ማለት ነው። ዛሬ ከአንተ ጋር አንዱን ነው ምግብ ሪቪው የምናደርገው። እድልን ትሞክራለህ፣ ተጣ ታወጣለህ። የደረሰ ሀገር ይበላል ነው። እሺ ስሎ የመጀመሪያው ነጣሽ ነው። ጣሽ ከአንተ ጋር ምረጥሽ ከነዚህ ውስጥ ሀገር አንድ ብቻ ማንሳት የሚፈልግ እሷ መርጣ ክፈትና አንብብልን። የመረጠው ሀገር አለ። ሌላ የቀሩ እዚህ ሀገራቶች አሉ። ከነዚህ ውስጥ ከአንተ ጋር የመጀመሪያ የምበላው ምግብ የት ነው? ሳውዝ ኮሪያ። ኮሪያን ባርቢኪው ነው የምንበላው። በቃ ኮሪያን ባርቢኪው እና ፍራይድ ቺክን አለ። ሳውዝ ኮሪያ ነው የመጀመሪያ ሀገራችን ማለት ነው። እንዴት ነው? ከዚህ በፊት በልተህ ታውቃለህ? ሳውዝ ኮሪያ አንዴ በልቻለሁ አይደል? ዲፍረንት እንትን ነው የቀመስኩት። ባርቢኪዋቸውንም እንቀምሰዋለን አብረን። ግን አንተስ ኤክስፒሪየንስ አድርጎ ታውቃለህ? ከዚህ ለመጀመሪያ ጊዜ ከዚህ በፊት ጃፓን ሄጄ አውቃለሁ። የጃፓን ምግብ አውቃለሁ። ጃፓን ሄጄ አውቃለሁ። ግን የኮሪያን አይኔ ጠበበው ገና ከሆነ ሙድ ጀምሯል። አያቸዋ እና ሳውዝ ኮሪያ ለመጀመሪያ ጊዜ ነው ኤክስፒሪየንስ የምናደርገው። ሳውዝ ኮሪያን በባርቢኪው ይታወቃሉ፣ በፍራይድ ቺክን ይታወቃሉ። እንሂድና ያላቸው እነሱም ሌላ ወጣ ያለ ትራዲሽናል ምግብ ካላቸው እዛው ጠይቀን ቺክን ነገር ይሁን እንጂ ከፖርክ ውጭ ይሁን እንጂ አብረን እንበላለን። ሰብስክራይብ አዲስ ቱቦች እንግዲህ ዛሬ
ወደ ምን ባርቤኪው ቺክን ይመቻችሁ። ሰብስክራይብ ኮሪያን ባርቢኪው የሚባል ቤት መርጠን ዳውንታውን ያንግና ደንዳስ አካባቢ ተከስተናል። ውስጥ ገብተን የእነሱን ትራዲሽናል የሆነ ምግብ እንበላለን። ኦልሞስት ባለፈው የሰራውላችሁ የአቦቭ ኦል በርገርስ የሚለው በቶሮንቶ ውስጥ ትልቁ በርገር ከሰራውላችሁ በርገር ቤት ኦልሞስት 100 ሜትር የማይሞላም ከሱ ከፍ ብሎ ያለው የምግብ ቤቱ አራሻ ማለት ነው። እዛ እንገባና ያላቸውን የኮሪያን ትራዲሽናል የሆነ ምግብ ሪቪው እናደርጋለን። ዋናው ውጭ የምኖርበትም አንዱ አላማ የተለያዩ ሀገራቶችን ካልቸር ኤክስፒሪየንስ ማድረግ ነው አይደል? ለእንጀራማ ሀገሬ መቻነሰኝ ትላለህ እና ከዮቤ ጋር ሆነን እዛ ነው ምንድን ነው የሚለው ዳል ዶንግ ማም ነገራ ላችሁ እዚህ ጋር ነው ያለ ነው። አንተ እንደውም ደርሰዋል፣ ግን አሪፍ ነው። ትንሽዬ መሰለችኝ ቤቷ። ዳልጎን ኮሪያን ባርቢኪው ይላል። እንግባና እስኪ ያለውን ነገር አብረን እናያለን። እንግባና ቴንክ ዩ። ወደ ውስጥ ስገቡ ግን ትልቅ ነው በጣም። ኮሪያ ይመስለኛል። ቤቱ ኢንተሪየር ዲዛይኑ ከውጭ እንደምታዩት አይደለም፣ በጣም ነው የሚያምረው። ውስጡ በጣም ያምራል። የተለያዩ የኮሪያን ስዕሎች በግራና በቀኝ በኩል ተደርድረዋል። ዋው ያምራል። ውስጣቸው እንደ ኢትዮጵያ ባህላዊ ቤት የተለያዩ ትራዲሽናል ቤት አለ። እዚህ ጋር ቆመ ነው ጋይስ ጃፓን ኮሪያን ሬስቶራንት እንደሱ ነው። ኮሪያን ሬስቶራንት ገብተናል። ሜኑ መጥቶልናል። ሜኑን እናነባለን ይመስለኛል። እኛም እዚሁ መጥበስ እንችላለን መሰለኝ። እዚህ ደስ የሚለው ነገር እየጠበስን ያው ዮቤ ሜኑ እያነበበች ነው። እዚህ ጋር ተጠብሶ ምን በላው ነገር ይኖራል። ደግሞ ለወሽሩም ምናምን ነገር ደግሞ ወደ ሲሄድ ያለውን ደግሞ ኢንተርኔት ዲዛይን በተወሰነ መልኩ አሳያችኋለሁ። ለዛሬ ምንድን ነው የታሰበው? የሚታወቁበት ኮሪያን ባርቢኪው እዚህ ጋር ስሙ እየጠበሱ ይዞሩት ነገር አለ። ኮሪያን ባርቢኪው let's get some Korean barbecue beef. Boneless. So one boneless shrimp rib and the one chicken thigh. And do you think is that enough for both of us? For two? Yeah. Okay, I'll prepare the grill. Okay. Water. Seaweed with the spicy sauce, egg deli, bean sprouts. Okay. Okay. This is each of the house-made soy sauce with onion. You guys can use for the personal plate. Okay. And each of the dipping sauce. And I didn't see over here a Korean beer. We have a Costa and Taro. Okay, let me get one yeah. One Coke and one Taro, right? Yeah. ድራይቭ ስለማድረግ እንደምታዩት ያላቸው አማራጭ በጣም ብዙ ነው። እዚህ ጋር ባቄላ አለ። እዚህ ነጭ ሽንኩርት ነው መሰለኝ ማለት ነው ይበላል ማለት ነው። ጋርሊክ ኖርማል ጋርሊክ ነው ያልበላው። ከባድ ነው። ጉንፋን ላለበት ግን አሪፍ ነው። ትሞክረዋለህ? ሶስቱ ጋርሊክ ሊበላ ነው። ነጭ ሽንኩርት ጨመርክበት ጭራሽ ፒስ ነው። ነጭ ሽንኩርት ነው እያነሳ ያለው። ይሄ ነጭ ሽንኩርት ነው እንዳለ ጥሬ ነጭ ሽንኩርት ማለት ነው። እየበላ ነው እሱ ምንድን ነው? ኩከምበር ነው። ኩከምበር ሲዝን ነው። ነው ዙኩኒ አይደለም። ኩከምበር አይደለም። ኪያር ነው። ኦኬ ግን ሲዝን ነው። በቀይ ነገር ሲዝን አድርገውታል። እዚህ ጋር በቆሎ ነው። ባቄላ ነው። በቆሎ ይሄ በማንኪያ አሪፍ ነው። ስጋው ገና ይመጣል። ይሄ ስጋ ነው። ሌላ ደግሞ ሲዝን የሆነ ቺክን ነው። የምታደርግልና ቀረጣ እየጠበሰች ነው። በጮማ በፊት ኢትዮጵያ ውስጥ የሚደረገውን እሷ እያደረገችልን ያለችው። ጋይስ እንደምታዩት ነው። አሁን ስጋችንና የበሬ ስጋና የቺክን ያዘዝ ነው። የዶሮ በዚህ በምታዩት መልኩ የተጠበሰ ነው ማለት ነው። እሷ በቅባት አሽታልናለች። እዚህ ጋር የመጣው ምንድን ነው? ሱፕ ነው፣ ሾርባ፣ የዶሮ ሾርባ ነው። እንጠይቃት ገና ይሄ ነገር ፖርክ እንደሌለው ፖርክ የለውም ተብሏል። በጣም ትኩስ የሆነ ሾርባ አለ። ኮኮ ምንም አያደርግም። ምን ነገር ማለት ነው። እዚህ ጋር የተጠበሰ ነው። ይሄ ቺክን አለ እዚህ ጋር አሪፍ የሆነ ቫይብ ነው ያለው። ቴስት ዋይዝ ደግሞ አብረን ሬት እናደርጋለን ማለት ነው። ከቴስት ዋይዝ ከከስተመር ሰርቪስ እና ከፕራይስ አንጻር እነግራቸዋለሁ። ወርዝ ያደርጋል ወይ የሚለውን ነገር ነው። የታል ጮማ ነገር ያደረገችበት ነገር እዛው ላይ ሸፍሱ ነው። በዚህ መልኩ ነው እየጠበስን ያለ ነው። ጋይስ ቺክንም እዚህ ጋር አንስተን መጥበስ እንችላለን። የመያዝ ችግር ነው ያጋጠመኝ እንጂ
እንትን ላለ አግዘ ነበረ ይሄ የተጠበሰ ነው ኦልሬዲ በስሎ የወጣ ነው እንደዚህ ይዘን ነው የምንበለው ማለት ነው እንደዚህ ይዘን ያለችው የመጀመሪያዋ የበሬ ስጋ ላይፍ ነው በጣም ቴስት ነው ስፔሻሊ ቴንክ ዩ እንትን ልበላት እንዴ ሹካ ልበላት እንዴ በጣም የተቸገርኩት sorry can I get a pork Pork? Yeah. How many burgers guys? Just one. Just one? ይሄን ግን አሁን እንዳትሞክረው ምላሴን ይሄን ያቃጠለኝ ማለት ነው ሱፑ በጣም ያቃጠለኝ በጣም ትኩስ ነው እንደ ኢትዮጵያ ሽሮ እንደሚቀርበው ሸክላ ብረት ድስት ስለሆነ በጣም ትኩስ ግን በጣም ምርጥ ነው አጠባበስ አልተሻርክም ኤክስፒሪየንስ ያለ ነው የምትመስለው የትዮቤ እየጠበሰ ሼፍ ማን ልበለ ለነገሩ ኤክስፒሪየንስ አለ እንዴ ለካ ኤክስፒሪየንስ አለ አራራራ ደረጃለሁ ኤክስፒሪየንስ አለ ለካ እና ይሄ ሱፑን እንደምታዩት ይሄኛው ሱፕ በጣም ብዙ አይነት እንትን አለው ቬጅ ያለው ስጋም ነገር አለው እንደምታዩት ግን በጣም ትኩስ ነው እዚህ ጋር ገና ዶሮ ይቀርናል ጋለ ይሄ ቺክን አለ ይሄ ምንድነው እንቁላል ነው እንቁላል በቺዝ ኦኬ ቅድም ተበተበተ thank you if you don't mind what is this Steamed egg. oh steamed egg ኦኬ እንትን ያላለ በስቲም እንትን የምትለው ኤግ ማለት ነው ኦኬ በእንፋሎት ራሱ ይመስላል የቆየ እየበሰለ ይላል ማለት ነው የቆየ እየበሰለ ይላል እሳቱን ከስር ነው ዳሮን ነው እንደዚህ መታየት የሚቻል ከሆነ እሳቱ ይላችሁ እንደዚህ እሳት አለ እዚህ ጋር ስቲም ኤግ አለ በቆሎ አለ ነጭ ሽንኩርት አለ ነጭ ሽንኩርትም እኮ እንደዚህ ማድረግ እንችላለን ከፈለክ ጋርሊክ ለብቻው ግን ይጣፍጣል ለብቻው ይበላል ሰው ጋይሳውን ደግሞ ወደ ሁለተኛው ዙር ቺክን ገብተናል ቺክን ነው የጠበሰን ያለ ነው እንጨምርበት ሞር አረ ጨምርበት እሳቱን ራሳችን ኮንትሮል የምናደርገው ተጨማሪ እንቁላል አስመጥተናል በዚህ በኩል ይሄ 5 ደቂቃ ይፈልጋል እዚህ ጋርም ቺዝ እና በቆሎ ሚክስ የሆነ ኤክስትራ አስመጥተናል ይሄም እንደዚሁ 5 ደቂቃ ይፈልጋል በዚህ በኩል ያሉት ነጭ ሽንኩርቶች ምናምን ናቸው ሌላው እንዳለ እሱ ጋር ደግሞ ያለው የአትክልትና የተለያዩ ሶሶች ናቸው ከዛ በተጨማሪ እዚህ ጋር ሱፕ አለን ሾርባ አለ ኮሪያን ትራዲሽናል ሱፕ አለ እሷን በዚህ ጭቃ እየቀነስን መጠጣት እንችላለን ማለት ነው አሁን ዶሮውን ነው እየጠበስን የምንገኘው ማለት ነው ሶፋን እንግዲህ አሪፍ ነው በእኔ በኩል በተለይ የመጀመሪያው ዙር የበሬ ስጋው በጣም ጥብሱ ቴስቱ ከነዚህ ሶሶች ጋር ሶያ ሶስ እና ስፓይሲ ሶሶች አሏቸው እዚህ ጋር እና ስዊት ሶስ አለ ከሱ ጋር በጣም አሪፍ ቴስት ነው የሰጠው ተመችቶናል የቺክኑን ደግሞ ቀምሰን አሁን ይሄን ጨምረው የቺክኑን ደግሞ ቀምሰን የራሳችን ደግሞ ሬት እንሰጣቸዋለን ማለት ነው ሰብስክራይብ ማድረግ እንዳይረሳ ይመቻች tortilla or taco like taco like your like side dishes and as a topping for your bread but my recommendation for toppings is those 3 things cucumber seaweed bean sprout kimchi garlic dipping sauce with the meat and onion salad if you guys want. So I'm gonna put everything on the salad. So, but you need to guess how much you can put it in as a 1 bite size. So if you put 2 on cucumber, I feel like it's too much. Oh, okay, okay. Because your lettuce is small. Yeah, okay. So I'm gonna put this one, right? And usually tacos spread vertically like a butterfly style, right? Yeah. Our lettuce strip, like the small board. Okay. Okay. And So then took it as a 1 bite. So just one bite. Yeah. So you need to guess how much you can put it in. Okay, okay. Thanks so much. And definitely put the meat as well too. Okay, okay. So ምንድነው የነገረን ነገር like እንደ ታኮስ ነው ሮል ማድረግ ያደረገው ሮል አድርገን ነው በሰላጡ እዚህ ላይ ሰላጣው ላይ እያንዳንዱ እነሱ የመረጠልን ሶሶች አሉ እነዚህ እዚህ ጋር ያሉት ሶሶችን አንድ ባንድ እናደርግና እዚህ ጋር የምታዩዋቸው እነዚህ ሶሶች ይሄኛው አለ ያኛው አለ ያለ እነዚህ ሶስቱን አድርጋችሁ ከዛ አንድ ቺክን አድርጋችሁ እንደ ታኮ ማለት እስቲ አንተና ታየህ የሰራው like this ቺክን ታደርጋለህ እዚህ ላይ ማለት ነው እሱን ራፕ አድርገህ መብላት ነው ማለት ነው ኦኬ ሲንም ለራሴ ይሄ ልስራ ማለት ነው ባይነግረን አንበለው ነበር ሰላጣውን ትተነው ነበር እኔ ሰላጣውን አላለሽም ብቻው ነበር ነው ማለት ነው የሹካ ነገር ስላልሆነ እንትን ነገር ስላልሆነ በዚህ ነው ማነሳው የተወሰነ ኦኒየን እና ስፓይሲ እንደ በርበሬ ነገር ያለው ትንሽ አረጋለሁ ሰላጣው ላይ ማለት መሀል ላይ ነገር ነው ማረጋው እንደዚህ ይሄ ምንድነው ስፒናሽ ነው ያለው ስፒናሽ ምን ነበር በአማርኛ ቆስጣ ነው ቆስጣ
እዚህ ጋር እንደምታዩት ሌላ ቆስጣ እናደርጋለን መሀል ላይ እንደ ሳንዱች። ከዛ ይሄ ነው ምን ነበር የተባባልነው ቅድም? ኩከምበር። ይሄ ደግሞ አለ ሌላ ኩከምበር። እነዚህን እንደ ሳንዱች አስቀመጥኩኝ ማለት ነው። እዚህ ላይ ቺክን ይበስላል። በስላለች እቺ በጣም በስላለች። ይሄንን እናነጥፈዋለን እዚህ ላይ ማለት ነው። ምን ሆነ? ሳንዱች ሆነ ማለት ነው። እዚህ ጋር እንደምታዩት የዶሮ ስጋ አለው፣ ስፒናች አለው። ከዛ ይሄን እንደዚህ አስቀምጥና ትንሽ ሶስ ሶያ ሶስ ከላይ ስፓይሲ ሶስ አለ። ይሄን ቶማቶ ሶስ ነው እና ደግሞ ስዊት ሶስ ነው። ይሄን አድርገን በሰላጣው እንደ ታኮ ማለት ነው። ስፓኒሽ ታኮች ስፓኒሽ ቤትም ይሄን እንችላለን። እንሄዳለን በቀጣይ መግመጥ ነው ማለት ነው። በሁሉም ቅልቅል ያሉት በጣም አበበ ነው። ተመችቶኝ። አንተ ተመችቷል? በጣም እንዴት ሲቀላቀል በዚህ በሰላጣው ራሱን የቻለ ሌላ ቴስት አለው። ቆንጆ አንግል ነው እዚህ ጋር። የሚገርም ሚክስ ነው። የሚገርም ዲሽ ነው። ዋው! ይሄ በእጅ ገብቼበታለሁ። ቦነስ ምንም ቅዝቃዜ እያስተባታ ነው። እዚህ ጋር የሀገር ሰላጣ እንደዚህ እንግዲህ የቆራጥ ክራፕ ያደረገው መሰለኝ። በላይ ነው እንጀራ በላይ እንደ እንጀራ ነው። ይሄን እንደ እንጀራ የምንጠቀመው እስከዛ ድረስ ያው በዚህና በግራና በቀኝ ያሉት እንቁላልና በቆሎ እየበሰለ ነው ማለት ነው። እኛ እስከዛ ቺክናችን እዚህ ጋር እየጠበስን ነው። ሌላ ሀገር የሚጠበስ አለ። ሾርቦን አልቀመስኩትም። ሾርቦን ልቅመስ። ሾርቦ ተመቸ? ሾርቦንስ ልቅመሰው። እንደ ኢትዮጵያ አይነት ቴስት አይደለም ያለው። እንደ ኢትዮጵያ አይነት ቴስት አይደለም፣ የራሳቸው ቴስት ነው ያለው። ግን አይደብርም። ትንሽ ስፓይሲ ነው፣ እንደ ከለሩ ትንሽ ስፓይሲ ነው። ግን በቃ ላይክ ማንኛውም ሰው ሊጠጣው የሚችለው ሾርባ ነው። ውስጡ ባቄላ አለው፣ ዝኩኒ አለው፣ ጥቅል ጎመን አለው፣ ዶሮ አለው። ጋይስ እና ይሄን ከበላችሁ ትጠብቃላችሁ። ጋይስ እስቲ በቆሎ እንቅመስ። አሁን ይመስላል እስካሁን ድረስ ይመስላል። ተመችቶኛል። በነገራችን ላይ በቆሎ በቺዝ ደስ ይላል እና ሄልዚ ነው በጣም ደግሞ ጃንክ ነገር ምንም የለም። እንዳለ የሚበላ ነገር ነው። ትንሽ ቻሌንጅ የሚሆነው እኛ ከምግብ ላይ አንስተን ቀጥታ ነው የምንበለው። አቀዝቅዞ ምናምን ነገር አለ እና እንዴ በጣም ሆት ስለሆነ እንትንም አብሳያው ቀጥታ ስከተው ምላስ ያቃጥላል። መጀመሪያ ላይ ስበሉት ይከብዳቸዋል ሁሉ ነገር ላይክ እንደ አልኮል በሉት። አልኮል የመጀመሪያው መጠጥ ይከብድ የለ ልክ እንደዛ ነው። ከዛ በኋላ ግን እየለመዳችሁ ነው ፍሌቨሩን፣ የስፒናቹን፣ የስፓይሲውን፣ የፖታቶን ኤቭሪ ፍሌቨር እየለመዳችሁ ነው የምታዩት። ከዛ በኋላ ማለት አሁን እዚህ ጋር ሽንኩርቱ እንደዚህ ብበላውም ላይክ ምንም መጀመሪያ ላይ ግን በጣም ከብዶ ነበረ። ግን የሆነ ሰዓት ላይ ቴስቱን የወደዳችሁት ነው የምትሄዱት ማለት ነው። ይሄ የስቲኩ ነገር ነው አሁን ላይ በሂደት እንተ ተለማምዶ ነው የመጣው። የኮሪያ ምግብ እበላለሁ ብሎ አውቋል መሰለኝ፣ ታውቆታል መሰለኝ። እዚህ ጋር ሶስ እናደርጋለን። ቺክኑ ራሱ በጣም ቆንጆ ነው። ስፓይሲም አይደለም ሲዝኑ ስዊትም አይደለም። ሌላ ጦስ በመቀስ ሌላ መቀስ ይሄን ያዝ። እስከዛ እስከደስ ቢቢ አረጥፋለሁ። እኔ ይኖር ለላ መጀመሪያ ኮርኑ ነው ይሄን ወይ ብላ ሚክስ እያደረግስ በላ ነው ካለ ሰላጣው ይቅርብህ። እንደቀድሙ እንደዚህ ነው የሚመቸኝ አለ እንደወረደ ነው። ሌላ ራሱን የቻለ ሌላ ቴስት አለው። እንደዚህም የራሱ ቴስት አለው።
በዛም በራሱ ቴስት አለ። አንድ ዙር ደግሞ ደስ ይላል። የተላጣው ድጋሚ እሱ የተላጣው ወይም ቁራጣውና እንደዚህ ላይ ሰላጣ መቀላቀል ስለምንመች እቺ እንደዚህ ስፒናች እናደርጋለን። መጀመሪያ ያለና ስፒናች ምን ነበር ያልከኝ? ስፒናች ቆስጣ ግን እኛ ራሾነናል ለመብላት አራሽ አልሆነም ማለት ላይክ ሰው ራሾነን ነው እየበላን ያለ ነው አይደል? ኖርማል አበላል ትክክል። አንዳንድ ሰው በጣም ኢንጆይ ያደረገ ያወራ ምናምን ይፈልጋል። ቻይኖች ግን በባህሪያቸው ከቀረቀሩ አቀረቀሩ ነው፣ አይሰሙም። ጨርሶ ነው የሚነሱ ሰልሞ ነው የሚነሱ። ያው ኩከምበር ሌላ ኩከምበር እዛ ቺክን እናደርጋለን ማለት ነው። ፕሮቲን ማለት ነው። ሶስ ላይ ስፓይሲ ሶያ ሶስ ትንሽ ስዊት ሶስ እያለቀብኝ ነው። ሶሶች እያለቀብኝ ነው። እናደርጋለን። እንቁላል ትንሽ አድርገበት። እንቁላል ለምን አላደርግበትም? ሁሉንም ሚክስ አድርጌ የምበላው በቆሎ አለ እዚህ ጋር በቺዝ ሁሉንም ሚክስ አድርኩት ማለት ነው። ማክ ኤንድ ቺዝ ያው ሌላ ኤክስፒሪየንስ ማለት ነው። ራሴ ፈጠርኩኝ። እሱ በዶሮ ብቻ ያለን፣ እኔ በእንቁላል። ነጭ ሽንኩርት ብቻ ነው። ነጭ ሽንኩርት ከባድ ነው፣ እወዳለሁ በጣም ግን ጥሬውን ይከብደኛል። እንደዚህ ራፍ እናደርገዋለን። ማን እንዴት ነው አበሉ ነው? ይሄ ነው ሞከር አለባችሁ። ዋው ሌላ ሌቨል ጋይስ ገና አልጨረስንም። የተወሰኑ ቺክኖች እና ሳይድ ዲሾች ይቀሩናል። ሱፕም አለ ገና እና ሶፋር እስቲ ዮቤ ምን እንደተሰማው ቼክ እናድርግ። እስቲ ዮቤ እንዴት አየው እስካሁን ድረስ ያለው ነገር? በዊንተር ወጥቼ አጋጣሚ ከቤቴ እንደዚህ ሰርፕራይዝ ለማድረግ ያደረጋሉ ብዬ አስቤ አይደለም። በጣም ገርሞኛል። የራሱ ግን ተመችቷል። ምሳው በጣም የተመቸኝ በጣም ቴንክ ዩ ኮሪያን ባርቤኪው በጣም ማይ ፌቨራይት ዲሽ ነው። በጣም ደግሞ የምፈልገው ዲሽ ነው። በዛ ላይ በጣም ደስ ያለኝ እንደው ተባለ አንኤክስፔክትድ የሆነ ዴይ ምናምን በቃ ዛሬ ዊንተር ነው። ዛሬ ደግሞ ወይዘሩ ከቤት ወጣለት እንዳትጡ እኮ ተብሏል እኮ ቤት እና በእንደዛ አይነት ቃል ላይ ምናምን ነገር እንደዚህ ሲል ስላረገ ማን የምች ፕሮስ ዛሬ ከባዱ ዊንተር ነው። ጃንዋሪ 24 እንዳትወጡ ተብሎ ዋርኒንግ ተልኮ ነበረ። ግን ሰናየው ወይዘሩ እንደተካበዱ አይደለም። ለምን ይህንን ኦፖርቹኒቲ እረፍት የምናደርግበትን ታይም በእንደዚህ አይነት ወይ አናሳለፍም በሚል እሳቤ ነው። አንደኛውን ዋን ኦፍ ቶሮንቶ ውስጥ ከተዋወቋቸው ምርጥ ጓደኞች ውስጥ አንዱ ኢዮቤን ዛሬ ለመጋበዝ የተገናኘ ነው ማለት ነው። ኔክስት ተረኞችም ትመጣላችሁ። ያው ቴንክ ዩ እያለ ነው እሱ። ያው እንደ ሰብስክራይብ አድርጉ በላቸው። ሰብስክራይብ አድርጉ፣ ላይክ አድርጉ። ያው እኔ መጀመሪያውን ኩት ያው ፌቨራይት ፐርሰን እኔ አንደኛ ነኝ። በሌላ ነገር እንዳታስቡ። አንደኛ ሁላችንም እንደ ሊስታቸው ግን ዋናው ነገር ካሪስቲቭን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቻናሉ የሚበረታታበትን ነገር አስተያየት ስጡ ምናምን ኤቭሪቲንግ። አዲስ ስራ እንዲሰራላችሁ የምትፈልጉ ማስታወቂያ ምናምን ካሪስቲቭን ሂት አድርጉት። ጋይስ ይመቻችሁ። የዮቤ ፋሞች ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ምን አይነት ቪዲዮ እንደንሰራ ኮመንት ስጡን። ሌላም እንግዲህ 10 ሀገር ነው የምንጎበኘው። ይሄ የመጀመሪያው ሀገር ነው። የመጀመሪያው እስከሆነ ድረስ ሌላ ምግብ እስክንሞክር ድረስ አንደኛ ነው የሚሆነው ፎር ሹር። ያለንን ደግሞ ቀጣይ ሬት እናደርጋለን። ከቴስት አንጻር፣ ከታይም አንጻር፣ ከፕራይስ አንጻር ሬት አድርገን ደግሞ በድጋሚ እንገናኛለን። አብራችሁን ቆዩ። ገና ሌሎች 9 እንግዶች እየጋበዝኩ አብረን ሪቪው እናደርጋለን። ይመቻችሁ። አጠናቀን ጨርሰናል። በይፋ የሳውዝ ኮሪያ ምግብ በጣም አሪፍ አጨብጭብ ያለኝ። እንግዲህ የመጀመሪያው ስለሆነ ቶፕ 1 ላይ ነው የሰቀልኩትኝ። አሁን ወደ ፋይናል ሬቲንግ ላይ ነው የምንገባው። እንደነገርኳችሁ ከ3 ነገር ነው ሬት የምናደርገው። አንደኛ ሰርቭ ለማድረግ ምን ያህል ታይም ወሰደባቸው ምግቡን ፕሪፔር አድርጎ ለማምጣት ማለት ነው። ሁለተኛ ደግሞ ታይም ነው። ታይም አልኩኝ፣ ፕራይስ ነው ዋጋ። ሪሲት ገና ልንጠይቅ ነው፣ ገና እንመጣለንም። ከዋጋው አንጻር እና የበላነው ምግብ
ወርዝ ያደርጋል የሚለው ነው። ሶስተኛው ዋነኛው ደግሞ ቴስት ነው። በቃ የከፈልንበት ያን ሁሉ ሰዓት የጠበቅንበት ምግብ መጨረሻ ላይ ቴስቱ እንዴት ነው የሚለው ነገር ነው። እኛ እስከ ታይሙን እና ቴስቱን እያወራን ሂሳብ ይመጣልና ስለ ታይምና ስለ ቴስት እያወራን ብያታል። ሂሳብ እያመጣ ከኔ ጀምር ካንተ ይጀምር ጀምር አንተ። ኦኬ ዋጋውን የተቀበልኩት ያው ሊስቱን ለማወቅ ነው። ምን እንትን እንዳለብን ሾርት ሪፕ ነው የሚባለው 30 ብር ነው። ቺክኑ ደግሞ የዶሮ ደግሞ የበላ ነው 21 ብር ነው። ከዛ ኮሪያን ብር ቢራው 11 ብር ነው። ኮካ ደግሞ 2 ብር ነው ማለት ነው። እኔ አንድም ቼክ ማድረግ የፈለኩት ኤክስትራ ሳይድ ያስጨመርነው ዶሮና በቆሎ ማነው እንቁላልና በቆሎ አላስከፈሉንም ማለት ነው። ቶታል 75 ብር ሶ ከፕራይስን ጀምር ማለት ነው። ሶ ኦልሬዲ ፕራይስን ስላየ ነው ከፕራይስ አንፃር በጣም አሪፍ ነው። በእውነት አሪፍ ነው። የሀገር ስም መጥራት ስለማልፈልግ ነው እንጂ ከዛ ሀገር አንፃር ብዬ ኮምፔር ላደርግ ነበር መጥቀስ ስለሚያስፈልግ። 75 ብር በጣም አሪፍ ነው። ቢራ ጠጥተን ኮካ ጠጥተን እንደዚህ በቃ ድግስ በሩት ድግስ ባይብ እስኪመጣ ድረስ አይተን እንደዚህ ነው ያህል እንኳን ተደስተን በጣም 75 ብር ኢቭን ፕላስ ታክስ በጣም አሪፍ ነው። በቃ ኦልሞስት ስለጨረስን ያነሳሱት ነው እነሱ ያሉት። ከምግብ ከዋጋ አንፃር ከ10 ነው የምሰጠው 7 which is not bad 7 ከ10 ከቴስት አንፃር 8 ከ10 አንዳንድ ሳይድ ዲሾች ስላልተመቹኝ ዶሮና እንትኑ ግን ያበረ ነው 8 ከ10 ከታይም አንፃር ደግሞ 10 ከ10 ጀስት ቁጭ አለን ኤቭሪቲንግ መጣ ምንም የጠበቅነው ነገር የለም በቃ እንደ ቆጥ ተቀመጥን ኤቭሪቲንግ ፕሪፔር አደረጉ ምግቡ ምናምን ነገር መጣ እዚህ ይመስለኛል እዚህም ስለሚጠበስ ይመስለኛል እንደ ሌላው ሀገር እዛ ተጠብሶ ስላልመጣም ሊሆን ይችላል ሶ ኦቨራል ግን ሶስቱን ደግሞ ጨምቄ አጠቃላይ ስንት ሰጠዋለሁ ለዚህ 9 ከ10 ከቤቱ ቫይብ አንፃር እንደ ኢትዮጵያ አይነት ባህላዊ ቫይብ አለው ከቴስት አንፃር ከዋጋ አንፃር ኦቨሮል 9 ከ10 ሰጥቼዋለሁ። ለጊዜው ደግሞ ሌሎች ሀገሮች ሬት ስላልተደረጉ በአንደኛ ሌቭል ይቀመጣል ማለት ነው። ኢንጆቤል ደግሞ የራሱን ዛሬ ኮሪያን ባርቤኪው በደንብ አድርገን አጫውተናል ባበደ ሁኔታ ሶ ሬት እናደርጋለን። ምግቡ እኔ ኖርማሊ የኮሪያን ባርቤኪው አድናቂ ነኝ። ጣዕሙ 9 ከ10 ነው የምሰጠው። ቀጥሎ ታይም ያው እንደ 10 ከ10 ምንም የፈጀው ደቂቃ የለም። ፕራይስ 7 ሰጠዋለሁ። 7 ከ10 ቢያንስ ነው። በጣም ርካሽም አይደለም፣ በጣም ውድም አይደለም፣ መሀል ላይ ነው። ያ ሚድል ነገር ነው። 75 ብር ነው የከፈልነው። ይሄን ሁላ ነገር ተጠቅመን በጣም ቆንጆ ነገር ነው እና ጋይስ ኦቨሮል አጠቃላይ ደግሞ ኦቨሮል ሶስቱንም አማካኝ አድርገህ 9 ከ10 ኦልሞስት ሴም ነው 9 ከ10 እና ግን ቦንለስ እንትኑን በጣም ቅመሱ። ቦንለስ ቢፍ እንትኑ ባርቤኪው በጣም ቅመሱ። በጣም ነው የሚጣፍጠው። በጣም ላይ የመጀመሪያው ስጋ ማለት ነው በሬው። እኛ ኢትዮጵያኖች ጥሬ ስጋ መብላት ብዙ እንትን አይደለንም፣ ግን ይሄኛው ግን የተለየ ነው ጣዕሙ። የስጋ ጣዕሙ እንደ ወይ ሲዝኒት አሮ ነው ኢትስ ዲፈረንት በጣም ያበደ ነው። ኑና ቀመሱ። ዛሬ ነበረን ቆይታ ይሄን ይመስል ነበረ። በሳውዝ ኮሪያ ምግብ ቤት ጀምረነዋል። እንግዲህ ቻሌንጁን እያለ የተለያዩ እንግዶችን ያቀረብኩኝ ካልሆነም ብቻዬን እያደረኩኝ የተለያዩ ኤክስፔሪንሶችን እናደርጋለን። የዛሬ ነበረን ቆይታ ይሄን ይመስላል። ለጊዜው አንደኛ የመጀመሪያው ምግብ ስለሆነ በአንደኛ ደረጃ ተቀምጧል። 10 ነው የምናወጣው ቶፕቴ። መጨረሻ ላይ ሬት እናደርጋለን። መጨረሻ ላይ ደግሞ ኦቨርኦል ደግሞ ሬት እናደርጋቸው ይሆናል። የነበረን ቆይታ ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሳምንት እንገናኛለን። ዋጓል